ጀዋር መሐመድ ጉዳይ አላህ ይጠብቀው። ጀዋር መሐመድን አላህ ይጠብቀው። ከልቤ ነው ዱዓ ማድርገው፣ ከልቤም ነው የምወደው። ጀዋር መሐመድን አላህ Subhanahu Wa Ta'ala ይጠብቀው። ከዚህ በኋላ የደብተራዎች ጫጫታ፣ የደብተራዎች ለቅሶ እጥፍ ድርብ ሆኖ እንደሚወጣ እናያለን፣ እንጠብቃለን። ምክንያቱም እስከዛሬ ድረስ ኢትዮጵያ ውስጥ ጀዋር መሐመድ እንዳይመጣ፣ ጀዋር መሐመድ ኢትዮጵያ ውስጥ ሚና እንዳይኖረው፣ አንድ ጊዜ አሸባሪ፣ አንድ ጊዜ አራጅ፣ አንድ ጊዜ ገለመለ እያሉ እነሱ በልጠው ተገኙ። እንደዚህ የሚሉት አካላቶች ማለት ነው። ለምሳሌ ያክል ከተለያዩ አካባቢዎች ለተፈናቀሉ አማሮች ጀዋር መሐመድ ነው ምክንያቱ ይላል። ተጨባጭ መረጃ አምጡ ሲባሉ የለም ቄሮ ነው ይላሉ። ቄሮ እንደዚህ ነው ይላሉ። እነሱ የሚሰሩትን ተግባር ግን ዙሮ አይታያቸውም። ሞጣ ላይ ሙስሊሞች በየሌሊቱ እየተዞረ ልቀቁ ከእንግዲህ እዚህ አይደለም መኖሪያችሁ እየተባሉ ነበር ማለት ነው። ስለዚህ ምንም ነገር በዛ በኩል ያጼዎቹን ስርዓት ለመመለስ ትግል ስለሚያደርጉ ጀዋር መሐመድ ደግሞ ያጼዎቹን ተንኮል በደንብ አድርጎ በታትኖ ስለሚያውቅ አህመዲን ጀበል ለምሳሌ አንድ አቻሜል ታምሮ የተባለ እንደዚህ የደብተራዎች ጸሐፊ አለ። አህመዲን ጀበል ምንድን ብሎ ነው እንትን ያለው? አህመዲን ጀበል ምንድነው ያለው? የኦነግ ክንፍ ምናምን ጸሐፊ ምናምን ብሎ ነው። አህመዲን ጀበል እንትን ላይ ሲጠይቅ ምንድነው ያለው? እኔ ከማንኛውም ፓርቲ ነፃ ነኝ አለ። አንተ እኔ የለውበትም ከማንኛውም ፓርቲ ነፃ ነኝ ብለህ እያልክ አይ በግድ ገሌን እንደዚህ ነው የሚልህ ለምን ይመስልሃል? ለምን ይመስልሃል ለመዝመት የተፈለገው? ስለዚህ ይሄን ነገር መንቃት አለበት። ስለዚህ ጀዋር መሐመድ እስከዛሬ ኢትዮጵያ አይደለም ምናምን እኔ አሳቀኝ አንድ ነገር እስክንድር ነጋ የሚያስተባብራቸው መንጋዎች ጀዋር መሐመድ ኢትዮጵያ አይደለም ይላሉ። እንዴ እዚህ ጋር ወንጀል ሲፈጽሙ ከርመው እነ ኤርሚያስ ለገሰ ህወሓት ጋር ሆነው ሲገሉ ሲዘርፉ ቀምተው አሜሪካ ሄደው ፈርጥጠው እዛ ጋር የሆኑትን የአሜሪካ ዜግነት የወሰዱን ሰዎች የባላደራው ምክትል ብለው ሾሟቸው። ባላደራው ደግሞ ወክዬ እንቀሳቀሳለሁ የሚለው አዲስ አበባ ነው። አዲስ አበባ ኢትዮጵያ ውስጥ አይደለችም እንዴ? ስለዚህ ጀዋር መሐመድ ኢትዮጵያ ውስጥ ገብቶ ላለመወዳደር በፖለቲካ ምህዳር ውስጥ ላለመሄድ ምንድነው የሚከለክለው ነገር? መጀመሪያ ላይ ኦኤምኤንን ዘርፎ ምናምን የሆነ ማድረሹ ምናምን አሉ፣ ወደቀ። ያንንም ወደቀ፣ ፉርሽ ያረጋባቸው መጣ። አሁን ትናንትና ደግሞ የኢትዮጵያ መታወቂያ ሲያሳያቸው ኢትዮጵያዊነትን የሚያረጋግጥ መታወቂያ ሲያሳያቸው እሪው አሉ። ምድር ትቃጠላሉ። ገና አንተም ትቃጠላለህ፣ ጨጓራ በሽተኛ ትሆናለህ። ጀዋር መሐመድ ወደ መድረኩ የማምጣት ኃላፊነት አለብን ሁላችንም። የደብተራ መድኃኒት ነው፣ ተወደደም ተጠላ የደብተራ መድኃኒት ነው። ደብተራዎች ይፈሩታል፣ ደብተራዎች ይንቀጠቀጡለታል፣ ደብተራዎች በሩቁ ይፈሩታል። ምክንያት ይሰጡታል። ግን አሸባሪ ምናምን የምትል የሆነች እንትን ይሰጡታል። እስከዛሬ ድረስ አሸባሪ ሲሉት የነበረው ልብ ብለህ ስማኝ እዚህ ጋር ወገኖቼ፣ ልብ ብላችሁ ስሙኝ። እስከዛሬ ድረስ ጀዋርን አሸባሪ ሲሉ የነበሩ፣ ቄሮን አሸባሪ ሲሉ የነበሩ በእርግጥም ኢትዮጵያን ስላሸበሩ ከሆነ ዛሬ ሞጣ ላይ መስጂድ አቃጥሎ ንብረት ዘርፎ 300 ሚሊዮን ብር የሚገመት ንብረት አውድሞ ያለን መንጋ ለምንድነው በሽብር ለመፈረጅ አልፈለጉት? ይሄን ጥያቄ እንጠይቃቸዋለን። ሞጣ ላይ ለተፈጸመው ወንጀል አይ እነዚህ ሰዎች ቁጭት ስላለባቸው ነው የሚል ሽፋን ሰጥቶ በዛ በኩል ደግሞ ቄሮና ጀዋርን ወንጀለኛ እያለ እሚንትን የሚለው ምን የሆነ ይመስላል? ተወደደም ተጠላም ኦሮሚያ ክልል ውስጥ የተሻለ እስላማዊ እንቅስቃሴ ስላለ ነው። ተወደደም ተጠላም እውነቱ ይሄ ነው። ኦሮሚያ ውስጥ የተሻለ እስላማዊ እንቅስቃሴ አለ። ይሄ ነገር ያሰጋቸዋል፣ ይሄ ነገር ያማቸዋል። ኢትዮጵያን በሃይማኖት በክርስቲያን ደሴትነት ለማስቀጠል የሚፈልጉ አጼዎች፣ የአጼ ርዝራዦች፣ የአጼ ናፋቂዎች ኦሮሚያ ክልል ውስጥ ያለው የእስላማዊ እንቅስቃሴ አብዝቶ ያስበረግጋቸዋል፣ አብዝቶ እንቅልፍ ይነሳቸዋል። ለዛ እኮ ነው እኛ ስንናገር ኦነግ የሚሉን። እኔ ኦነግ ሁኝ አይደለም፣ ኦሮሞም አይደለሁም፣ የኦነግ ደጋፊም አይደለሁም፣ አባልም አይደለሁም። ግን እውነታውን ስለምናገር ሙስሊም ስለሆንኩ ብቻ ወስደው የት ያላትመዋል? ኦነግ ጋር ያላትመዋል። ኦነግ ነህ ሲል አዎ ኦነግ ነኝ፣ ምን ታመጣለህ? ትላንትና አንደኛው ደወለልኝና በኢሞ
ሪያድ መሆንን ሰምቻለሁ አለኝ። አዎ ሪያድ ነኝ ያለሁት አልኩት። እኔ መንፉሃ ነኝ። ስለዚህ አንተ ኦነግ አለኝ። እኔ ኦነግ አይደለሁም ተረጋጋ አልኩት። አንተ ጋላ አለኝ። ኧረ ስርዓት ያዝ፣ የሰሙህ እንደሆነ ምላስን ይቆርጡልሃል። እና አረቂ በቸርቸራ እግርን ይከረክሙልሃል አሉ ሳት የራሱ የሪያድ ቄሮች። ስርዓት አድርግ አልኩት። አሁን ቁርአንን እለኩሳለሁ አለ። ወላሂ ቁርአንን ካቃጠልክ እኔ ራሴ እመጣልሃለሁ አልኩት። እኔ ራሴ እመጣልሃለሁ፣ አንተ ደፍረህ ቁርአን አቃጠል ብቻ። ቁርአን አቃጠላለሁ ካልክ አልኩት። ኦነግ ጋላ ምናምን ለምትለው ግን አይመለከተኝም። ሂሳብን የሚያወራርዱ ሰዎች አሉ። ሂሳብን ያወራርዱልሃል አሉ። የሪያድ ቄሮች አሉ፣ ሳት የራሱ ቄሮች አሉ። እነሱ ጋላ ምናምን ላልከው ሂሳብን ያወራርዱልሃል አልኩት። ይሄ ነው ሊሆን የሚችለው፣ ይሄ ነው። ጀዋርን የሚናገሩ ሰዎች ጀዋርን የሚናገሩ አህመዲን ጀበል እሺ፣ ጀዋርስ ፖለቲከኛ ስለሆነ ነው። ጀዋርስ ፖለቲከኛ ስለሆነ አህመዲን ጀበል ፖለቲካው ውስጥ የለውም ይላል። አይ በግድ አለበት በቃ ኦነግ ነህ ይለዋል። የለውበት ኧረ አለህ እንጂ ካንተማ እኛ ነን የምናውቀው አሉ። ከባለቤቱ ያወቀ ቡዳ ነው አለ። እንዴ ባለቤቱ እኔ ኦነግ አይደለሁም፣ ኧረ እኔ አይመለከተኝም፣ እኔ የለውበትም አለ አህመዲን ጀበል። ተናገረ አይደል እንዴ? እንዴ ቢሆንስ መብቱ እኮ ነው። መብቱ አይደለም እንዴ? መብቱ እኮ ነው ኦነግ መሆን። አንተ የማህበረ ቅዱሳን አባል ሆንክ አይደል እንዴ? አህመዲን ጀበልን በኦነግነት የምትፈርጁ የማህበረ ቅዱሳን አባል ሆናችሁ አይደል እንዴ? ማህበረ ቅዱሳን ጋር ሆናችሁ ኢትዮጵያን እየበጠበጣችሁ አይደል እንዴ? ምን አገባ? መብቱ እኮ ነው። ማንም ሰው ተነስቶ አንተ የአብን አባል ሆንክ አይደል እንዴ? አብን ጋር ሆነ ሴራ እየተበተብክ ህወሓት ጋር እየተሞዳሞድክ አይደል እንዴ? ስለዚህ አህመዲን ጀበል ከፈለገ ፍላጎቱ ካለው ማንም ይከለክለው? ማን ይከለክለዋል? ኦነግ ቢሆን ግን ለጊዜው እኔ የማንም ድርጅት ውስጥ የለሁበትም። የማንም ድርጅት ውስጥ የለሁበት። አይ አለ ነው አለ ብለናል አለ ነው አለ። እንደዚህ ያሉ ደናቁርቶች ናቸው ያጋጠሙን ጎበዝ። እንደዚህ ያሉ ደንቆሮች ናቸው። እንዴ አለ ብለሃል አለ ካልካ እኔንም አሁን ይሄንን ስናገር አንተ ኦነግ ነህ ሲል ኦነግ ነኝ። እስኪ ምን ታመጣለህ? ትፈነዳለህ? ትሞታለህ? ታንቀ ኦነግ ነኝ ይልሃለሁኝ። አይደለሁም አንተን አይደለሁም እያለ ማን ኃይል ያባክናል አንተ ጋር? ስለዚህ አሁንም ጀዋር መሐመድን አሸባሪም አልከው ምንም አልከው ኢትዮጵያ አይደለም ምናምን አልከው። ኢትዮጵያ የታርጋውን ኢትዮጵያ በታወቂያውን ይዞ መጥቶ ገጭ ሲያደርግልህ ትናንትና ደብተራ ሁላ ለቅሶ ነው የዋለው። ድንኳን ጥለዋል እዚህ ፌስቡክ ላይ ማለት ነው። ድንኳን ጥለው ለቅሶ ተቀምጠዋል። ምንድነው ምክንያቱ ብለህ ስትል ጀዋር መሐመድ ኢትዮጵያ መታወቂያ አገኘ። አንተስ መታወቂያ አለ አይደል እንዴ? እንኳን ጀዋር ከፈለክ በፖለቲካው ሜዳ ናና በሐሳብ ተሟገተው። ከዛ ውጪ ግን እንዴ አንዱ ቅዱስ አንዱ ርኩስ እና ኤርሚያስ ለገሰ ኢትዮጵያን ሲበዘብዙ ከርመው ሲዘርፉ ከርመው ሲያስወቅጡ ከርመው ሲደበድቡ ከርመው አምልጠው አሜሪካ ተቀመጡ። አሜሪካም ሆኖ የአሜሪካ ዜግነትም ኑሯቸው ነገር ግን የአዲስ አበባ ወኪል ምክትል ሊቀመንበር ተብለው የአዲስ አበባ ምክትል ሊቀመንበር ተደርገው ይሾማሉ። ጀዋር መሐመድ ደግሞ መጣ ባለፈው የውጭ ዜግነት ያመልሳለሁ አለ። ኩም አሉ ደነገጡ። መብረቅ እንደመታው ሰው ደነገጡ። የአሜሪካ ዜግነት ነው ጀዋር መሐመድ ከእንግዲህ መሞቻውን መቀበሪያውም ኢትዮጵያ ውስጥ ነው ብሎ ሲናገር ደነገጥኩም አሉ። ድምጻቸውን አጠፉ። ከዛስ አሁን ደግሞ የመጨረሻ ማረጋገጫውን ሄዱና ገጭ አደረው። ኦፌኮ ጋር ሲገባ እስከዛሬ ድረስ ዶክተር መራራ ፕሮፌሰር መራራ ጉዲናን ጥሩ ኢትዮጵያዊ ነው፣ ይሄ ጥሩ አመለካከት አለው ምናምን ሲሉ ነበር ማለት ነው። አሁን ጀዋር መሐመድ ወደ ኦፌኮ ሲቀላቀል ወደ እነ መራራ ጉዲና ፓርቲ ሲቀላቀል ምን አሉ? ሽማግሌ ያያችሁት ኦፌኮን ሸጠው ለጀዋር በሚሊዮን ብር። እንዴ አንተ ሲዋሉ ቸክ ሲለዋወጡ ነበርክ እንዴ? እንዴት አለገ እኔ መብት የለውም እንዴ መግባት? አንተ አብን ውስጥ እንደገባ ሁሉ እሱም እኮ ኦፌኮ ውስጥ ወይ የሚያምንበት ውስጥ መግባት ይችላል። ይሄ ሁላ ጫጫታ ድምር ጫጫታ ውጤቱ ኢስላም ጠል ስለሆኑ ነው። ኢስላም ጠል ስለሆኑ ነው። ኢስላም ጠል ደብተራዎች ስለሆኑ ይሄንን ስንናገር ነበር። ካሁን በፊት ስንናገር ስትወቅሱን የነበራችሁ አማራ ክልል ያላችሁ ሙስሊሞች ዛሬ መልስ ልትሰጡን ይገባል። እሺ እነዚህ መንጋዎች በአማራ ብሔርተኝነት ሽፋን ተደብቀው ያሉት ጸረ ሙስሊም አካላትስ ምን ትሏቸዋላችሁ? ጥያቄውን መልሱልን። እነዚህን ጸረ ሙስሊም አካላት
እስክንድር ነጋን ሌሎችንም ምን ትሏቸዋላችሁ? እሺ ምላሽ ስጡና ለዚህ ምላሽ ስጡን። እኛ ጀዋርን ላወደስንበት ጀዋርን እንወደዋለን ላልንበት ምክንያት ነገርናችሁ አይደል? እናንተ ደግሞ እሱን ጠልታችሁ እነሱን ለወደዳችሁበት ምክንያት ነገሩን። ምክንያት የላችሁም። ይሄን ነው የምንለው። ስለዚህ ጀዋር መሐመድን በተመለከተ ወደፊት ገና በምርጫ መድረክ ወጥቶ ያንበጫብጫል። ገና ወደፊት ወደ ምርጫው መጣል። እስኪ ምን ትሆን እንደው እናያለን። ያው እዛው ድንኳን ተክለት አለቅስ ስራ ያው ማልቀስ ነው ተግባር። ታለቅሳለህ ማለት ምንም አታረጉም። በቃ ሊወዳደር ነው። ኢትዮጵያ መታወቂያ ይዟል። ከዛስ በኋላ ምን ታረጋዋለህ? ይሄኔ ጀዋር ገብረ እግዚአብሔር ቢሆን ወይም ደግሞ ሌላው ቢሆን ወላ ሀታ ጌታቸው አሰፋ እንኳን ምርጫ ወዳደራለሁ ብሎ ቢመጣ እንደዚህ እንትን አትልም። ትናንትና አንተ እናት ቀሚስ ውስጥ ስትደበቅ ፈርተህ ትናንትና አንተ እዛ ጋር ጉድጓድ ውስጥ ተደብቀህ ስትልመጠመጥ ጀዋር እኮ ነው አንድ ኮምፒውተር ይዞ ቄሮ የሚባለውን ኃይል ከጫፍ እስከ ጫፍ አደራጅቶ በብቃት መርቶ የትግል ስትራቴጂ ነድፎ ለዚህ ውጤት ያበቃው። ይሄንን ትክዳለህ አንተ? ለምን ፋኖ የሚባለውን ጀረር ይሄን አላልክም? ለውጤት አላበቃኸውም? አስተባብረህ መርተህ ለምን ውጤት ላይ አላመጣኸውም? ውጤት ላይ ለምን አላደረስከውም? እኮ ነው ትልቁ ችግር። ሲበለጡ የደብተራ ፖለቲካ ይሄ ነው። ሲበለጡ አይወዱም። ሲበለጡ ያማቸዋል። በፖለቲካ መድረኩ እያንዳንዱን እንቅስቃሴ ከፈለክ መወዳደር ነው። ከዛ በኋላ ያው የሚሆነው ነገር